ይህ የምታዩት ቦታ እስር ቤት ሳይሆን የሔዋን መቃብር ተብሎ የሚጠራው የኤል ሳልቫዶር የሽብር መቆጣጠሪያ ማዕከል ወይም ሲኮት ነው። እዚህ ቦታ አንዴ ከገቡ ዳግመኛ የፀሐይ ብርሃን ሊያዩ ይችላሉ። 40 ሺህ ጨካኝ የጋንግ አባላትን በአንድ ላይ የያዘው ይህ ሜጋ እስር ቤት በአሁኑ ሰዓት የዓለማችን ጥብቁና አስፈሪው እስር ቤት ተብሎ ይታወቃል። ግን እውነት እዚህ ውስጥ ምን እየተካሄደ ነው? ለምንድን ነው ሰብአዊ መብት ተሟጋቾች ምድራዊ ገሃነም የሚሉት? በዝርዝር እናያለን። አብራችሁኝ ቆዩ። ሲኮት የተገነባው በኤል ሳልቫዶር እሳተ ገሞራ ግርጌ ከ500 ሄክታር መሬት በላይ በራቀ ገደላማ ቦታ ነው። እዚህ ቦታ ለማምለጥ መሞከር ፍጹም እብደት ነው። ለምን መሰላችሁ? ምክንያቱም በዝርዝር እናያለን። እስር ቤቱ በ9 ሜትር ከፍታ ባላቸው ሁለት ግዙፍ የኮንክሪት ግንቦች የተከበበ ነው። በግንቦቹ ላይ የኤሌክትሪክ አጥሮችና የሾሉ ሽቦች ተገጥመዋል። 19 የጥበቃ ማማዎች ያሉ ሲሆን ከ600 በላይ ከባድ መሳሪያ የታጠቁ ወታደሮችና 250 ፖሊሶች ሌሊትና ቀን በንቃት ይጠብቃሉ። የእስር ቤቱ ወለል የተሰራው ከኮንክሪት ሳይሆን ጠጠር ድንጋይ ነው። ይህም ማንኛውም ሰው ሲራመድ ድምፁ ወዲያውኑ እንዲሰማ ለማድረግ ነው። ነገር ግን ከውጭ ጥበቃ ይልቅ የውጭ ሕይወት እጅግ አስደንጋጭ ነው። በእያንዳንዱ ክፍል ውስጥ ከ100 በላይ እስረኞች በአንድ ላይ ይታጎራሉ። እዚህ ውስጥ ምንም አይነት ፍራሽ ወይም አንሶላ የለም። እስረኞቹ የሚተኙበት በ4 ድርብርብ በተሰሩ ባዶ የብረት አልጋዎች ላይ ነው። የሚገርመው በዚህ ክፍል ውስጥ መብራት ለሰከንድ እንኳን አይጠፋም። አዎ በቀን 24 ሰዓት በሳምንት 7 ቀን ሰው ሰራሽ መብራቶች በርተው ይውላሉ። እስረኞቹ ቀንና ሌሊቱን መለየት አይችሉም። ይህም አእምሯቸውን ሙሉ በሙሉ ለማዳከም የሚደረግ ስልት ነው። ምግባቸው ሩዝ፣ ባቄላና እንቁላል ብቻ ነው። ምንም አይነት ማንኪያ ወይም ሹካ አይሰጣቸውም። ምክንያቱም ማንኛውም የብረት ነገር ወደ ጦር መሳሪያነት ሊቀይሩት ይችላሉ ተብሎ ስለሚፈራ የሚበሉት በባዶ እጃቸው ነው። በሲኮት ህጋቶች በጣም ጥብቅ ናቸው። እስረኞቹ በቀን ውስጥ ከክፍላቸው የሚወጡት ለ30 ደቂቃ የአካል ብቃት እንቅስቃሴ ወይም ለመጽሐፍ ቅዱስ ጥናት ብቻ ነው። የቀረውን 23 ሰዓት ከግማሽ በክፍላቸው ውስጥ ይቆለፍባቸዋል። የሚገርመው ነገር እዚህ እስር ቤት ውስጥ የቤተሰብ ጥያቄ ፍጹም የተከለከለ ነው። ስልክ መደወል፣ መጽሐፍ ማንበብ ወይም ከውጭው ዓለም ጋር መገናኘት አይቻልም። ፍርድ ቤት እንኳን በአካል አይሄዱም። በክፍል ውስጥ ባሉ የቪዲዮ ስክሪኖች ኦንላይን ነው የሚዳኙት። ብዙዎቹ የተፈረደባቸው የዘላለም እስራት በመሆኑ ከዚህ እስር ቤት በህይወት የሚወጣ ሰው የለም ማለት ይቻላል። የኤል ሳልቫዶር መንግስት ይህ እስር ቤት ሀገሪቱን ከዓለማችን አደገኛ ወንጀለኞች ነፃ እንዳደረጋት ይናገራል። በሌላ በኩል ደግሞ የሰብአዊ መብት ተሟጋቾች ቦታውን የስቃይ ማዕከል ሲሉ ይኮንኑታል። እናንተስ ምን ታስባላችሁ? ይህ አይነቱ ጥብቅ እስራት ወንጀልን ለማጥፋት ትክክለኛ መንገድ ነው ወይስ የሰብአዊ መብት ጥሰት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።